አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እህቶች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ ወዶቼ። ዛሬ አንድ ነገር ላሳያችሁ ነው የመጣሁትኝ ለእናንተ ይጠቅማል ብዬ ያሰብኩትን እንዲሁም ደግሞ ለራሴ ተጠቅሜ ጥሩ እንትን ያገኘሁበትን ወይም ጥሩ ነው የምለውን ነገር ነው ለእናንተ ለማሳየት የመጣሁት። እንግዲህ እዚህ ጋር እንደምታዩት የሻይ ካርቶን አለኝ። ምን እንደሆነና ለምን እንደሚጠቅም በደንብ ማስረዳችሁ ይሆናል ማለት ነው። እዚህ ጋር እኔ ስሙን ሮያል ነው የሚለው፣ በደንብ እዩት። እዚህ ጋር ያለውን ይሄ ካርቶኑ እንዳለ ነው ማለት ነው። ይታያላ። ሮያልቲ ነው የሚለው፣ እንዲሁም ታች ደግሞ ሌላም አለው ማለት ነው እዚህ ጋር። ስለዚህ በዚህ መለየት ትችላላችሁ ማለት ነው። ይሄው ሙሉ ካርቶን የምንጠቀመው ነው። እዚህ ማዳሜ ነች የገዛችሁ በጣም ጥሩ ነው ብላ ማለት ነው። ይሄው እንደዚህ ካያችሁት በዚህ አይነት ስክሪንሾት አድርጋችሁ ማስገዛት ትችላላችሁ ማለት ነው። ይጠቅመናል ብላችሁ ካሰባችሁ ስክሪንሾት አድርጋችሁ ሴትዮዋ እንድትገዛላችሁ ማድረግ ትችላላችሁ። ይሄው ጥቅሙ ለምን እንደሆነ ነግራችኋለሁ ማለት ነው። በጣም አሪፍ ሻይ ነው። በጣም አሪፍ ሻይ ማለት ነው። ይሄ እንደዚህ እንደ ማንኛውም ሻይ ዝም ብሎ ቀን በቀን የሚጠጣ አይደለም። ልክ ለመድኃኒትነት የሚያገለግል ነው። በሚያስፈልገ ሰዓት የሚጠቀም ነው እንጂ ይሄ ቀን በቀን የምንጠቀመው የሻይ አይነት አይደለም። እንደዛ አይደለም። ስለዚህ እንደዚህ ካያችሁት ምን እንደሆነና ለምን እንደሚጠቅም ደግሞ ልንገራችሁ ማለት ነው። እኔ አሁን ልጠቀም ስለሆነ በዛው እግር መንገዴን ነው ለእናንተ ቪዲዮ ያደረኩላችሁ። ይኸው እዚህ ጋር ሊያልቅ ትንሽ ነው አሁን እየቀረ ያለው። ሙሉ ነበረ ይሄ ካርቶን ሲመጣ እና ወዶቼ፣ ይሄ ምንድነው ጥቅሙ? የሆድ ድርቀት ላለባችሁ እዛ ሀገር እንደውም አብዛኞቻችን በቃ ተመሳሳይ ነን ብዬ ነው የማስበውና የሆድ ድርቀት አለብን ብዬ አስባለሁ በአብዛኛው ማለት ነው። ያው ከምንመገበው አንፃር መሰለኝ ከሩዙ ምናምን ነገር ይህ ሁሉም ተመሳሳይ ነው ብዬ አስባለሁኝ። እና እንደዚህ አይነት ያለባችሁ ልጆች፣ የሆድ ድርቀት ያለባችሁ ልጆች ማለት ነው፣ ሆዳችሁን የሚነፋችሁ እንዲሁም ደግሞ ሀማም ቶሎ የማትሄዱ ወይም ሀማም በምትሄዱ ሰዓት የምትቸገሩ የሚያማችሁ በቃ ደረቅ ሆናችሁ እዛ ቦታ ላይ የምትቸገሩ ልጆች ማለት ነው። ማለት የፈለኩት ገብቷችኋል ብዬ አስባለሁ ወዶቼ። እና ይሄ ሻይ በጣም አሪፍ ነው። እኔ አሁን አንዷ ልጠቀም ስለሆነ ነው። ከቻላችሁ ማታ ማታ ብትጠቀሙት በጣም ጥሩ ነው። ማታ ላይ ተጠቅማችሁ ተኝታችሁ ጠዋት እንትን እንድትሉ ማለት ነው፣ ሀማም እንድትሄዱ ያደርጋችኋል ማለት ነው። ምክንያቱም እንደዚህ ደረቅ ከሆናችሁ የሚያስቸግራችሁ ልጆች ካላችሁ ለዛ ነው የሚሆናችሁ እንጂ እንደዚህ ቀን በቀን የሚጠጣ አይነት ሻይ አይደለም። በአንድ እጄ ስልክ ስላያዝኩኝ አልመቸኝ አለ ማለት ነው ለመፍታት። እና ይሄን ይመስላል። እሺ እኔ ውሃ አፍልቻለሁ እዚህ ጋር። ብስሚላ እንደምታዩት ነው። ከለሩ ራሱ ቆንጆ ከለር ነው ያለው።
እና ስኳር ደግሞ ሳታበዙ በቃ ትንሽ ያው ባዶን ስለማይጠጣችሁ ትንሽ ስኳር 1 ማንኪያ የምትሆን ያህል ነው እንጂ እንዳታበዙበት። ምክንያቱም ይሄ ለመድኃኒት ስለሆነ ስኳር መብዛት የለበትም። መድኃኒት ሲባል ያው ቢመርም ዝም ብሎ መጠቀም ነው ያለብን መድኃኒት እስከሆነ ድረስ እንጂ ስኳር ካበዛችሁ ስኳሩ ራሱ ሌላ ችግር ነው እና እንደዚህ መጠቀም ትችላላችሁ። በዚህ አጋጣሚ እንደዚህ አይነት ሻዮች እዚህ ውስጥ እንደዚህ ነክራችሁ ባታቆዩ እላለሁኝ። እንደዚህ አታቆዩ፣ ካንሰር ያመጣሉ ምናምን የሚባል ነገር አለና እንደዚህ ከላይ ነክራችሁ ቶሎ ለማውጣት ሞክሩ ማለት ነው። እዛው ነክራችሁ ቁጭ አታድርጉበት ለማለት ነው። እና ያው ያወቁትን ማሳወቅ ጥሩ ነው። በቃ እንደዚህ ከሆነ ይበቃዋል ማለት ነው። በቃ ትንሽ ስኳር ነው በዚች የምትሆን ያደረኩባት እኔ ብዙም ስኳር እንትን አላልኩም። እናንተ ያው እንዳልኳችሁ ትንሽ አድርጋችሁ ሞክሩት። ምክንያቱም ስኳር ሲበዛ ሌላ በሽታ ነው ሲጀመር። ሲቀጥል ደግሞ መድኃኒት ስለሆነ ብዙ ስኳር አያስፈልገውም። ትንሽ ያው ይመራል፣ ቢሆንም አንዳንድ ቀን ስለሆነ የሚጠጣው ችግር የለውም። እንደ ኖርማል ሻይ አይደለም። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ቆንጆ ሆኗል። የዛሬው ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ገና አዲስ ጀማሪ ነኝ። ለእናንተ ይጠቅማል የምለውን ለማምጣት ሞክራለሁኝ። ትንሽ ጉፋን ይዞ ድምጼም ትክክል አይደለም። ያው ይሰማችኋልና ገብቷችኋል ብዬ አስባለሁ ማለት ነው። እና ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሆኖ ባያላችሁበት። ቻው